ህፃናት ለምን ብዙ ይስቃሉ? በእነዚያ ትንንሽ አእምሯቸው ውስጥ ምን እየተከናወነ ይሆን? ምንስ እየተካሄደ ይሆን? ሰላም የሊትል ታይገርስ ቤተሰቦች፣ እንኳን ወደ ሊትል ታይገርስ ቲቪ በሰላም መጣችሁ። ዛሬ ሳቅ ምንድን ነው? ህፃናትስ ለምን ብዙ ይስቃሉ? በሚል ርዕስ እንወያያለን። በመጀመሪያ ስለ ሳቅ እንነጋገር። ሳቅ በእርግጥም ውስብስብ ባህሪ ነው። ከደስተኛ ድምፅም የላቀ ነው። ሳይንቲስቶች እንደሚናገሩት ከሆነ የሰው ልጆች እንዲገናኙ የሚያደርግ ማህበራዊ መሳሪያ ነው። ህፃናት ገና ከ3 እስከ 4 ወር ዕድሜያቸው ጀምሮ መሳቅ ይጀምራሉ። ይህ የሰው ልጆች የተፈጥሮ እድገት አካል መሆኑን ያሳያል። ሳቅ በርካታ የአንጎል ክፍሎቻችንን እንዲሰሩ ያደርጋል። የሞተር ኮርቴክስን ወይም የፊት ጡንቾቻችንን የሚቆጣጠረውን እንዲሁም ሊምቢክ ሲስተም ወይም የስሜት ማዕከላችንን በመረዳት እንዲነቃቁና እንዲሰሩ ያደርጋል። አሁን መጀመሪያ ወደ አነሳነው ሀሳብ እንመለስ። ታዲያ ህፃናት ለምን ብዙ ይስቃሉ? ሳቅ ከሚያሳድጓቸው ወይም ከወላጆቻቸው ጋር ያላቸውን ደስታቸውን እንዲሁም ግንኙነታቸውን የሚያሳዩበት የመጀመሪያው መንገድ በመሆኑ ነው። አንድ ወላጅ ከልጁ ጋር ሲጫወት ወይም አስቂኝ የፊት ገጽታዎችን ሲያሳይ ህፃናት የሚስቁት ሶሻል ኢንተራክሽን እየተለማመዱና እየተማሩ ስለሆነ ነው። ሳይንስ እንደሚያሳየው ህፃናት ለሰው ድምፆችና አገላለጾች በጣም ስሜታዊ ናቸው። አእምሯቸው ለማህበራዊ ማነቃቂያዎች ምላሽ እንዲሰጥ ተደርጎ የተሰራ ነው። ስለዚህ ሳቅ ህፃናት ከአሳዳጊዎቻቸውና ከወላጆቻቸው ጋር ጥብቅ የሆነ ግንኙነትንና ትስስርን እንዲፈጥሩ ይረዳል። ጥናቶች እንደሚያሳዩት ሳቅ ኢንዶርፊኖችን ወይም የአንጎል መልካም ስሜት የሚፈጥሩ ኬሚካሎችን እንዲለቀቁ ያደርጋል። ይህም ጭንቀትን በመቀነስ ደህንነትና ፍቅር እንዲሰማቸው ያደርጋል። ከዚህ በተጨማሪ ሳቅ ህፃናት ማህበራዊ ትስስርን፣ ስሜታዊ ቁጥጥርንና እንደ ትኩረትና ትውስታ ያሉ የእውቀት ተግባራትንም እንዲያዳብሩ ይረዳል። ስለዚህ ህፃናቱ ሲስቅ እነሱ በእርግጥም በሚያስደንቅና በሚገርም ሁኔታ እያደጉና እየተማሩ ነው። ህፃናት የሚያስደንቋቸውን ግን የማያስፈሯቸውን ነገሮች ሲያዩ ይስቃሉ። ለምሳሌ አስቂኝ ድምፆች፣ አስቂኝ የፊት ገጽታዎች እንዲሁም ያልተጠበቁ እንቅስቃሴዎችን ሲያዩ ሊስቁ ይችላሉ። ህፃናት ሲያድጉ ቀልዳቸው ውስብስብ ይሆናል። በቀልዶችና በተለያዩ ነገሮች ማሾፍና መሳቅ ይጀምራሉ። ያንን ደስ የሚለውን የልጆን ሳቅ መስማት ይፈልጋሉ። አስቂኝ የሆኑ የፊት ገጽታዎችን በማሳየት በቀስታ በማጓጓት እንዲሁም አስቂኝ የሆነ ድምፆችን በመስጠት የልጆን ሳቅ ይበልጥ መስማት ይችላሉ። እነዚህ ቀላል ጨዋታ ሊመስሉ ይችላሉ፣ ነገር ግን የልጆቻቸውን አእምሯዊ፣ ማህበራዊና ስሜታዊ ክህሎቶችን በተሻለ እንዲዳብሩ የሚያደርጉ ናቸው። እስካሁን የጠቀስንላችሁን ነገሮች በመተግበር ልጆቻችሁን የበለጠ ፍልቅልቅ ማድረግ ትችላላችሁ። ታዲያ እናንተም ያን ፍልቅልቅ ሳቃችሁን ለራሳችሁ ብቻ አታስቀሩት። ለእኛ በተለያዩ የሶሻል ሚዲያ ፔጆቻችን ላይ ያጋሩ። የሊትል ታይገርስ ቤተሰቦች እስካሁን አብራችሁን ስለቆያችሁ እናመሰግናለን። በቀጣይ ቪዲዮ በሌላ ሀሳብ እስከምንገናኝ ደህና ቆዩ።